እንደጠበቃችሁ አግኝታችሁታል? አላገኘም። ይሄ ነው ስንመኘው የነበረው ህይወት፣ ስናሳደው የነበረው ህይወት ይሄ ነው። ሰላም ይሰጠናል፣ ከዚህ በኋላ ስኬታማ ሆናለሁ፣ ያገኘሁትን ሁሉ ነገር አሟላለሁ ስትሉበት የነበረው ከተማችንን ጥለን ወደ ከተማ ስንመጣ፣ ቤተክርስቲያናችን ትተን ስንወጣ፣ እግዚአብሔርን ትተን ስንርቅ እናገኝ የነበረው የመሰለን ሰይጣንን ቃል የገባልን ነገር አልሰጠንም። ቃሉን የሚፈጽመው እግዚአብሔርና እግዚአብሔር ብቻ ነው። ያ ነው። ታዲያ ለምንድን ነው ይህንን ሰላም እያጣ ነው ያለው? የክርስቶስን ሰላም ይሄ ትውልድ ያላገኘው ለምንድን ነው? አሁን በጣም ያስጨንቃል አይደለ? ምንድን ነው እስኪ ሴንስ የሚሰጣችሁ ነገር ሆነ? አብዛኞቻችን እንግዲህ የዚህ ቲክቶክ ተጠቃሚ ነን። እኔም ዛሬ እንግዲህ ላይቭ ምናምን መግባት እንዳለብኝም ከብዙ ጊዜ በኋላ ሰዎች በደንብ ጨቅጭቆኝ ምን ብለኝ ወደዚህ የመጣሁት ብዙ ሰው በዚህ ሰዓት አሁን 3 ሰዓት ላይ ጸሎት ማድረግ ሲገባን ወይ መጽሐፍ ቅዱስ ማንበብ ሲገባን ወይ መንፈሳዊ ትምህርት መማር ሲገባን አሊያም የሆነ መንፈሳዊ ነገር ማድረግ ሲገባን የማይሆን ነገር ላይ ተጠምደን ስለምንገኝ የማይሆን ነገር ላይ ሴንስ የማይሰጥ ነገር በጣም የሚያሳዝኑት የለን ያለ ነው እና ስክሮል እናደርጋለን። አብዛኞቻችን ዲፕረስድ ነን፣ አዝነናል፣ ተስፋ ቆርጠናል። ብዙዎቻችን ሞት ነው የሚሸተው ህይወታችን፣ ተስፋ ቆርጠናል። በዚህ ሁሉ ቲክቶክን ስክሮል እያደረግን አንዱ ያስለቅሰናል። የሆነ ወይ አባ ገብረ እግዚአብሔር ወይ አንድ ሰባኪ ምናምን ቪዲዮ ሲመጣልን ደግሞ ድንግጥ እንልና ከ2 ደቂቃ በኋላ ስክሮል እናደርጋለን። ምንም ሰላም አይሰማንም። አልጋችን እውነተኛ እንቅልፍ የሰጠን መቼ ነው አይደል? መቼ ቆይተናል እኮ በሰላም ከተኛ። መስታወት ፊት ራሳችንን ስናየው ጥሩ ስሜት ከተሰማን አልቆይም። ራሳችን መጥላት ከጀመርን ከነዚህ ስልክ ከተባለ እንደው እውነት የተረገመ ነገር ስልክ ከመጣ በኋላ እንቅልፍ የለንም። አብዛኞቻችን ቲክቶክ ከመጣ በኋላ እንቅልፍ የለንም። ጠዋት አርፍደን ነው የምንነሳው። ስራ ምንገባ ሰዎች ትራንስፖርት ላይ ሁላችንም አንገታችን አቀርቅር ነው የምንሄደው እና እግዚአብሔርን ከረሳነው ቆይተናል። እግዚአብሔርን ካየነው ዘወትር አይኑን ሳይነቅል የሚያየን እግዚአብሔር ካየነው በጣም ቆይተናል። በጣም ተበላሽተናል እንደ ትውልድ አሁን እንዳለንበት ይሄ ጄኔሬሽን በተለይ እና ብዙ ላይክ የሚያገኙ ቪዲዮዎችን ብታያቸው አሁን ያስደንቃቸዋል። እውነት ይሄ አሁን የሚገባ ነገር ሆኖ ነው ወይስ በዚህ ሰው የሚስማማ በጣም ይህን ያህል ሰው አለ ማለት ነው? ይሄ የሚያስደስተው ሰው ዛሬ በየቪዲዮቻችን የምናያቸው ኮሜንት ስር የምናያቸውን ነገሮች ታውቃላችሁና እንደ ሀገር እንኳን ዘግተናል፣ ወድቀናል። እንደ ሀገር እንኳን እንደ ክርስቲያን እንደ ቤተክርስቲያን ሰው አለም እና ታውቃላችሁ እግዚአብሔር ለአይን ጥቅሻ ያህል አይኑን ከኛ ላይ ቢያነሳ ሴጣን የመጀመሪያ የሚያደርገው ነገር ነው ታውቃላችሁ? በሰከንድ ውስጥ ዓለም ውስጥ ያሉትን ሰዎች መግደልና መግደል ብቻ። ደግሞ አቁመዋል ያን ማድረግ። ለምን ካላችሁ ሲኦል አብረን ነው እንድንቃጠልኩ። የሴጣን ይህ ሁሉ ልፋት ምን እንደሆነ ታውቃላችሁ? ቅዱሳን ሰዎች በጣም ተገርሞ ይናገራል። ሰይጣን እኮ የሚያገኘው ሽልማት የለም አንተን በማሳሳቱ። እኛ ንስሐ እንዳንገባ ስጋው ደግሞ እንዳንቀበል እውነተኛውን ሰላም እንዳናገኝ በማድረጉ የሚሸለመው ሽልማት የለም። ከሚተርፈው ሰቃይ ራሱ የለም። ብቻውን በሲኦል ላለመቃጠል እኮ እየሰማችሁ ብቻውን በሲኦል ላለመቃጠል ነው ይህ ሁሉ ነገር ውስጥ የከተተን። አሁን አንተስ ንስሐ ስለመግባት አንቺ ንስሐ ስለመግባት ስናስብ ጭንቅላታችን ላይ የሚመጡ የሚሉ ምክንያቶች እንዳንገባ የሚያደርጉን ምክንያቶች የሚደረድረው ከአንተ ጋር አብሮ በሲኦል ለመቃጠል ሌላ የሚያገኘው ነገር የለም። ክርስቶስ አንተ ሰላም እንድትሆንለት እኮ ነው አንቺ ሰላም እንድትሆንለት። ይህ ሁሉ ልፋት በሄድንበት ሁሉ እኛን ለማስተማር የሚሄድበትን ርቀት ታውቁታላችሁ። እግዚአብሔር ምን ያህል እኛን ለመመለስ የሚሄድበት ርቀት። ይሄ ነገር ለእኔ ነው ብላችሁ አታውቁ? ለእኔ ነው ይሄ ነገር። በታክሲ ላይ በተለጠፈ ጥቅስ እኮ ያስተምርሃል እግዚአብሔር ከፈለገ። ብዙ ነገር ብሎናል። የእግዚአብሔርን ቃል ጥሪ በየቀኑ ኢግኖር እያደረግን የምንሄደው ግን እኛ እየገባን እያወቅን። እስኪ ማን ነው አሁን ቲክቶክ ላይ ስብከት ሲመጣለት የሚጨርሰው? ማንም የለም። ለምን? ብዙ ቦታ የተናገሩትን ነገር ንገራችሁ። ቃለ እግዚአብሔር ብርሃን ነው። ቃለ እግዚአብሔር መስታወት ነው። ቃለ እግዚአብሔር ሰይፍ ነው። አሁን እኛ ያለነው ጨለማ ውስጥ ነው ያለው። ጨለማ ውስጥ ምንም እየታየን አይደለም። ምን አይነት ሰዎች እንደሆንን ራሱ ልናውቅ አልቻለም። ማን እንደሆነ እንኳን አናውቅም አብዛኞቻችን።
እና ቃለ እግዚአብሔር ስንሰማ የምንረበሸው ብርሃን ስለሆነ ነው። በዛ ጨለማ ውስጥ የሆነ ብርሃን ሲበራብን ፊታችን የተቀመጠው መስታወት ማየት እንችላለን። ያለ ብርሃን ማየት አንችልም። በመስታወቱ ያንን የጨቀየውን ማንነታችን እናየዋለን። ያን የረከሰውን ሰውነታችንን፣ ያን ከእግዚአብሔር የራቀውን የተጎሳቆለውን ሰውነታችንን እናየዋለን። ያኔ ይከፋናል። ያኔ ሰይፉ ልባችን ይወጋናል። እና ዛሬ ቃለ እግዚአብሔር ስብከቶች፣ ረጃጅም የሆኑ ስብከቶች ቪዲዮ የሌላቸው ብዙ ላይክ የሌላቸው ቶሎ እና አባ ሲመጡ እና መምህር ሲመጡ ቶሎ ስክሮል የምናደርገው ስለሚረብሸን ነው። ራሳችን ስለሚያሳየን እየዋሻ ነው የሚያኖረን። ስለተኳኳልን፣ ሜካፕ ስለተቀባን፣ ወንዱም አቋሙ ስላማረና ጥሩ ስለለበስን ጥሩ ሁኔታ ላይ እንዳለን፣ ሰዎች ስለወደዱን፣ በሰዎች አክሰብታት ስላገኘን ጥሩ ሁኔታ ላይ እንዳለን እየዋሸን እስከ መጨረሻ ያኖረናል። ሞት ስትቀርብ ግን ይተሆናል። ያኔ ነጥቆ በእግዚአብሔር የፍርድ ዙፋን ፊት አቁሞ ትእዛዝን ሳታደርግ የነበረች ይቺ ናት፣ ይቺ ነፍሴ የኔ ናት ብሎ ተከራክሮልህ፣ ሴጣን ለአንተ ተከራክሮልህ ወደ ሲኦል ይወስደናል። እና ቃለ እግዚአብሔር መስማት መጀመር አለብን። እና ይሄ ጄኔሬሽን ምንድን ነው ካላችሁኝ ራሱን መዋሸት ላይ ነው ያለው። እና ይህንን የክርስቶስ ሰላም ያጣኑ ለምንድን ነው? ረጅም ደቂቃ የመቆየት ሀሳብ የለኝም። በጣም ባጭሩ ለመጨረስ እሞክራለሁ። እና ለምንድን ነው ይሄ ትውልድ የሰላም እጦት ያለበት? ለምንድን ነው እንደዚህ ዲፕረስ? ለምንድን ነው እንደዚህ ራሳቸው የሚያውቁ ሰዎች በጣም የበዙት? ለምንድን ነው የበዙት? ለምንድን ነው እንደዚህ ሆን ነው? እዚህ ውስጥ ያለን ሰዎች ራሱ እንደዚህ ሆን ነው ለምንድን ነው? ኮሜንቱ ቢጠፋ ይሻላል። እና በደንብ ከልባችን የምንሰማ ሰዎች እንዳላችሁ ይሰማኛል። አንድ ነፍስ ይኖራል በጣም በእርግጠኝነት ከዚህ ሁሉ ሰው ቁጭ ብሎ ከምር እግዚአብሔር ምን ሊያስተምረኝ ፈልጎ ነው፣ እግዚአብሔር ምን ሊለኝ ፈልጎ ነው ዛሬ በዚህ ማታ በዚህ ሰዓት ብሎ የሚሰማ ሰው እንዳለ ሁልጊዜም ቢሆን አምናለሁ። እና ስለዛች አንድ ነፍስ ብለን እንቀጥላለን። እና የምራችሁን ከልባችሁ ስሙ። ያቺ አንድ ሰው ከልባችሁ አዳምጡ። እና ለምንድን ነው ያጣ ነው ትክክለኛው ጥያቄና ዋናው ጥያቄ ለምሮ ሰላም ያጣ? የመጀመሪያው ነገር ሶሻል ሚዲያ። ይህ ሶሻል ሚዲያ ውስጥ ምንድነው ካላችሁ ያለው የማያቋርጥ ንጽጽር አለ በየቀኑ። እንግዲህ እዚህ ሶሻል ሚዲያ እዚህ ቲክቶክ ያሉ ሰዎች ለምሳሌ አሁን ቭሎግ የሚባል ነገር መጥቷል አይደል? ሰው ቭሎግ ብሎ በህይወቱ የሚያስጠላ የዋለውን ቀን ሊያሳየን አይችልም። ታውቃላችሁ ጠዋት በምን አይነት ግብአቶች እንደታጠቡ፣ ከዛ ምን አይነት ጥሩ ልብስ እንደለበሱ፣ ከዛ ምን አይነት ጥሩ ምግብ እንደበሉ፣ ሁሉ ነገር ጥሩና ፐርፌክት ነው። የሰዎቹ ኑሮ በእኛ እድሜ ያሉ፣ ከኛ እድሜ በታች ያሉ፣ ከኛ ያልተማሩ ምን ያላሉ ሰዎች፣ እኛ የለፋነው ልፋት ያለፉ ሰዎች እኛ የምንመኘውን ህይወት እየኖሩ ነው ያለ። ያን ቪዲዮ ስክሮል ካረከው በኋላ ከራስህ ጋር ትጋጫለህ። ስልክን ዘግተህ ከተኛ በኋላ ራስህን ታየዋለህ። እግዚአብሔር እንደረሳህ እንዲሰማ ያደርግሃል። እንደ ፉክክር ራስ እንደማነጻጸር ደግሞ ደስታን የሚነጥቅ ሰላም የሚነጥቅ ነገር የለም። አጠገባችን ያሉ ሰዎች ሲለወጡ እያየን አይኖ እኮ በጣም እንደሚከፋ ቃሉ በጣም እንደሚደብር ቃሉ ቅድም እንዳልኳችሁ ነው። የኛ ሰላም የመሆን ሰክሰስፉል የመሆን መለኪያችን ጊዜያዊ ነገር ስለሆነ ዓለማዊ ነገር ላይ ስለሆነ የሚታየው የሚጨበጠው ነገር ላይ ስለሆነ እና ኮንዲሽናል ነው፣ ሊጠፋ የሚችል ነገር ነው። ትንሽ ማዕበል ሲመጣው የሚፈራረስ ታንኳ ነው የኛ ህይወት እና በአንዴ ይሰረቃል ሰላማችን። ጓደኞቻችንን እያየን አጠገባችን ያሉ ሰዎች ጎረቤቶቻችንን እያየን ቤተሰቦቻችንም የገሌ ልጅ አታይም እየተባልን እየተነገርን እያስታወሱን አይደለ? ይሄ ሶሻል ሚዲያ ከመጣበት ትልቁ ጣጣው ኮምፓክሽን፣ ራስን ማወዳደር። ሰዎች ደስተኛ የሆኑበትን ቅጽበት ብቻ ነው የሚያሳየው። ያሳኩትን ነገር ብቻ ነው የሚያሳየው። ማንም እንባውን አይወጣም እያለው ማንም አያደርግም። እና ሁሉም ሰው በተቻለው አቅም ፐርፌክት ለመሆኑ ይሞክር። የአብዛኛውን ሰው ኢንስታግራም ፖስት ብታዩ ጥራት ያለው ፎቶ፣ ጥሩ ልብስ ለብሶ ጥሩ ምግብ እየበላ አይደል? ዛሬ ደግሞ እኔ በቅርቡ ነው የሰማሁት ጭራሽ ስናፕ የሚባል ነገር እንዳለ እንዲመላላክና ጥሩ ምግብ የተበላበትን አይደል? ጥሩ ሬስቶራንት ያሳለፉትን የት እንደዋሉ ይህን እያየ ሰው እንዴት ደስተኛ ይሆናል?
እና ሰላሜን የሚነጥቀኝ ምንድን ነው ካላችሁ አሁን ያለበት ፕላትፎርም ነው ማለት። እኔ በነገራችን ከቲክቶክ እንድትወጡ እመክራችኋለሁ። እንድትወጡ ሙሉ ነው። ለምን? ስለማይሆን ነው። ለእኛ ስለማይሆን ነው። ሰው እንዴት በየቀኑ መርዝ ይጠጣል? የሚገለውን ነገር በየቀኑ እንዴት ያደርጋል? እንደ ማህበራዊ ሚዲያ ህይወታችንን ያዘቀጠው ነገር የለም። የምናየው ሀዘን የሚጋባብን እዚህ ላይ አይደል? የምንሰማው ነገር ዛሬ ራስን ስለማጥፋት ተስፋ ስለመቁረጥ የተጻፈው ነገር ላይ ኮሜንት ላይ ብትገቡ እኔም እንደዚህ ነው የሚሰማኝ፣ እኔም እንደዚህ ነኝ፣ እኔም የሚለው ሰው በጣም ብዙ እና ያላየነውን ዓለም እንድናይ ያላሰብነውን እንድናስብ ነው የሚያደርግ። በጣም የበታችነት ስሜት እንዲሰማን ከዛስ ያኖረንን እግዚአብሔር እንድንሳደብ ያደርገናል። እግዚአብሔር የእንጀራ ልጅ የለው። ደግሞ እግዚአብሔር የእንጀራ ልጅ የለው። ሰይጣን ግን በተቻለ አቅም እንደዛ እንዲሰማሽ ነው ያሉሽ። ሰዎች ያገኙትን ነገር ብቻ እንድናይ፣ እኛ ያጣነው ላይ ትኩረት እንድናደርግ፣ እግዚአብሔር የከለከለን እንዲመስለን፣ እኛም ብቻ ነጥሎ የበደለን እንዲመስለን፣ የሌለ እንዲመስለን ለብዙዎች እያደረገ ለእኛ ግን እንዳላደረገ እንዲሰማን ያደርገናል። ያ የበታችነት ስሜት ከእግዚአብሔር ጋር ያጣላል። ብዙ ሰው በሞት ስለተነጠቀው ቤተሰቡ ወይ አጋሩ ወይ ደግሞ ስላሳለፈው ህይወት ጓደኞቹ ሁሉ ወይም ትራንስ አልፈው ወይ ሰምቲንግ የሆነ ነገር አልፈው ብቻውን በመቅረቱ እግዚአብሔር እኔን አይወደኝም ብሎ ከእግዚአብሔር የተጣለ ብሷል። ቤተክርስቲያን የማይሳለም ሰው አኩርፈው ማለት ነው። እግዚአብሔር ለምን ለእነሱ እናደረገው ለእኔ ለምን አታደርገኝም? እንደ ወላጅ አባት የጎረቤት ልጅ የሆነ ነገር ሲገዛለት የእኛ ባለመገዛቱ እንዳለቀስ ነው ማለት ስላላደግን እኮ ህፃን ስለሆነ። አሁን አባት ባለመግዛቱ ያንን ነገር ባለማድረጉ ትከፋበታለህ? አትከፋበትም። ለምን? አድገህ አይተኸዋል። አለማድረግ አለመቻል ምን እንደሆነ፣ ማድረግ አለመቻል ምን እንደሆነ አይተኸዋል። በክርስትና ህይወት ስታድግ እግዚአብሔር ለምን እንደከለከለ ይገባል። ለምን ይህን ህይወት እያሳለፋችሁ እንደሆነ ይገባችሁ። ለዚህ አንድ ምሳሌ ስልስጣችሁ ይህን ርዕስ ልዝለው፣ ግን በደንብ አዳምጡ። በእውነት ዮሴፍን ታውቁታላችሁ። እንግዲህ ቤት ውስጥ 12 ናችሁ። 10 ወንድሞቹ ይጠሉታል። 11 ወንድሞቹ ይጠሉታል። አስቡት። በገዛ ወንድሞቻችሁ ቤት ውስጥ ባሉ ሰዎች መጠላት ምን ያህል ሊያም እንደሚችል አስቡት። በየቀኑ እየተገለመጣችሁ የሆነ ነገር እየተከለከላችሁ ከእነሱ ጋር እንዳትሆኑ እየተደረጋችሁ በጥላቻ ዓይን እየታያችሁ የምትኖሩበትን ቤት አስቡ። ህልም ሲነግራችሁ ይበሳጩ ነበር፣ ይቆጡት ነበር፣ ይናገሩት ነበር። ዮሴፍን ምን እንዳደረጉት ታውቃላችሁ? እነሱ ከብት ሊጠብቁ በጎች ሊጠብቁ በሄዱበት አባቱ ስንቅ ልቆት ርቦት እንኳን አልበላም የወንድሞቼ ነው ብሎ ሲደርስ ከሩቅ አይተው ሊገሉት ተማከሩ ነው የሚለው የገዛ ወንድሞቹ። እሱ ግን በፈገግታ ወደ ወንድሞቹ እየሮጠ መጣ። ልብሱን ቀደሉት፣ የመግደሉን ሀሳብ ቀይረው ወደ ጉድጓድ ጣሉት። አስቡት። እነሱ በደስታ ሆነው ያንን ምሽት አሳልፉ። እንደዛ ደስ ብሏቸው አያውቅም ነው የሚገርማቸው። ወንድማቸውን ጨለማ ጉድጓድ ውስጥ በረሃብ ትተው እነሱ እየተሳሳቁ ይበላሉ። ዮሴፍን ሆናችሁ አስቡት። የሆነ ጨለማ ጉድጓድ ውስጥ ሆናችሁ ርቧችሁ ተጎድታችሁ ወድቃችሁ የሆኑ ወንድሞቻችሁ ደግሞ የሆነ አይነት ሳቅ እየሳቁ ስትሰሙ አሁን ያለንበት ሁኔታ እንደዛ ነው። እኛ ጨለማ ውስጥ እንዳለን ሁሉ ነገር እንደተዘጋብን ጉድጓድ ውስጥ እንደገባን አጠገባችን ያሉ ሰዎች አብረን እንደውም ከነሱ በላይ በደንብ ስንጎበዝ የነበረን ሰዎች ወድቀን እነሱ ሲስቁና ጥሩ ህይወት ሲኖሩ እንደነበር ያቺ ጉድጓድ ጊዜ ታልፋለች። መሸጥ አለ፣ መካድ አለ። ከዛ አንስተው ለግብፃውያን ሸጡት፣ ለእስማኤላውያን። አስቡት። እና አንድ አባት ዮሴፍን ያሸጠው ምንድን ነው ብለው ሲጠይቁ ዮሴፍን ያሸጠው ዝምታው ነው። ምክንያቱም ይኸውላችሁ በባሪያ መሸሸጥ ህግ ላይ የገዛ ቤተሰቡን መሸጥ አይቻልም። ወንድም ወንድሙን መሸጥ አይችልም። እና ዮሴፍ ወንድሞቼ ናቸው ቢል መቅረት የሚችል ነገር ነበር እና ዝም አለ። እሱ ግን ዝም አለ። ማናችንም ማናረገው ነገር ተክዶ ወንድሞቹ ተሽጡ ዝም አለ። እግዚአብሔርን ይታመን የነበረ እግዚአብሔርን ያመልክ የነበረ ሰው አሁን እኛ በዚህ ሁኔታ ውስጥ ብናልፍ ዝም አልከን አንለውም? እግዚአብሔር ምን አርጌ ነው? እንኳን እንደዚህ መንፈሳዊ ሕይወት ሳይቀረን አይደለም ኖሮን እንኳን ቢሆን አንቻልም። እናማረዋለን። እግዚአብሔር ያልከኝን አረኩልህ አይደል? ንስሐ ገባሁ፣ ስጋው ደግሞ ተቀበልኩ፣ እያመለኩ ነው። ያልከኝን ትቻለሁ፣ አንተ ለምን ታዲያ አታውጣኝ ከዚህ ጉድጓድ እንለው ነበር።
እኛ እኮ ጭራሽ ሳይገባ ንጹህ ሳንሆን እኮ እና ዮሴፍ ያን ሁሉ አልፎ በባርነት አልፎ ተቀጥቅጦ ከዛ ጲስጥፋራ ቤት ገብቶ በሐሰት ተከሶበት እስር ቤት ገብቶ ይህን ሁሉ ነገር ሲያልፍ ዮሴፍ ግን ለእግዚአብሔር ታማኝ ነበር። አንድ ቀን ቀና ብሎ እግዚአብሔርን ተናግሮ አያውቅም፣ አማሮ አያውቅም። እሱ ሁልጊዜ በሰዎች ሁሉ ፊት ሞገስን ይሰጠው ነበር። እግዚአብሔር ያገኝ ነበር፣ ይታመን ነበር። ለእግዚአብሔር ይታመናል፣ ታምኗልን። መጨረሻ ላይ ግን ምን ሆነ? ንጉሥ ሆነ። በጠሉት በወንድሞቹ ፊት አቆሙ። ያን ጊዜ ነገር ሁሉ ለበጎ እንዲደረግ አወቀ ዮሴፍ። ያን ሁሉ ነገር ያለፈው ንጉሥ እንዲሆን ነበር። አትዘኑ፣ እኔን በመሸጣችሁ የሸጣችሁኝ እናንተ አይደለም አለ። ጭራሽ ተከራከረላቸው ለራሳቸው። ምን አላቸው? እግዚአብሔር ለዚህ ቀን አስቦኝ ነበራል። አሁን የምታልፊበትን ነገር ነገ ለንግስና ይሁን አይሁን ማናችን ማናውቅም፣ ማንም አያውቅም። እግዚአብሔርን ለሚወዱት እንደ ሀሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ስለዚህ አሁን ከሰው በታች መሆናችሁን አትጥሉት። ሲጀመር አይደለንም ነው ከሰው በታች። ቅድም እንዳልኳችሁ በእግዚአብሔር ፊት የሚያስ የእንጀራ ልጅ የሆነ ሰው የለም። ሁሉን በወደደው ልክ አንተንም ወዶሻል። እና በወንድሞቹ መጠላት ዮሴፍን ለምንድን ነበር ያረበሸው ካላችሁ መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? ከወንድሞቹ ሁሉ አብልጦ ያዕቆብ ዮሴፍን ይወደው ነበር። በአባቱ መወደዱ ለሱ በጣም ትልቅ ነገር ነበር። ማንም ቢጠላ እግዚአብሔር ይወዳል። ምን ትፈልጋለህ? የእግዚአብሔር ልጅ ነሽ። ማንም ቢጠላን እኮ ማንም ባይቀበልን ቤተሰቦቻችን ቢገፉን እግዚአብሔር ግን ይወዳል። ይሄ ነበር ሊያጽናናን የሚገባው። ትልቁ በመወደዳችን ልንኮራ የሚገባው በእግዚአብሔር መወደዳችን። ሰው አሁን እንደው ጠቅላይ ሚኒስትሩ እንደው ቢደውልልን ቢያደናንቀን ስለኛ የሆነ ነገር ላይ ቢወራ ኩራት የሚሰማው ሰው አለ። የሆነ አርቲስት በጣም ታዋቂ ሰው የተከበረ ሰው ስለሚያቀን እንደው በሆነ መንገድ እንኳን ብንተዋወቅ በተሻለው አቅም ለመግለጽ ሞክራለሁ። እገሌን እኮ አውቀዋለሁ፣ እገሌ እኮ ያቀኛል ለማለት እንሞክራለን። እግዚአብሔር እኮ ያውቃል። የዓለም ሁሉ ፈጣሪ፣ ዓለም ሁሉ የሚሰግድለት የሚገዛለት ፍጥረታት ሁሉ ጌታዬ አምላኬ የሚለው እግዚአብሔር ይወዳል። አንተን በስምህ ያውቃል፣ በስምሽ ያውቃል። እያንዳንዱ ፐርሰናል ነገራችን ያውቃል። ኮንታክት አለህ እኮ የእግዚአብሔር አንተ ጸሎት የሚባል እግዚአብሔርን በፈለግክበት ሰዓት ማናገር የምትችል ሰው እኮ ጠባቂ መልአክ ያለን ሰዎች እኮ ነን። የንጉሥ ልጅ ነህ እኮ አንተ፣ ልዑል እኮ ነህ፣ ልዕልት ነሽ። እንዴት ራሳችን ዝቅ እንደምናደርጉት ለዓለም እጃችን ሰጥተን እንዴት እንደምንዘቅጥ ወደ ጉድጓድ እንደምትከተል እንዴት እንደምንሆን እያያችሁት ነው። አንተ ግን የእግዚአብሔር ልጅ ነበርክ ቢገባ፣ የእግዚአብሔር ልጆች ነበርን ቢገባን፣ እሱን አንረዳም፣ እሱ አይገባን። ያንን ማሰብ ያስፈልጋል። ራስን ከማንም ጋር ማወዳደር ያስፈልጋል። እና ትልቁ ሰላም ነጣቂ ነው። ሰው ራሱን ማወዳደር ካቆመ፣ በእግዚአብሔር ፊት ሞገስ እንዳለው የእግዚአብሔር ልጅ እንደሆነ ከተሰማው ካወቀ፣ ይሄ ከገባው ምንም ያሳስበው ነገር የለም። ምንም ያሳስበው ነገር የለም። እየሰማችሁ እንደሆነ ተስፋ አድርጋለሁ። እና ትልቁ የሶሻል ሚዲያ ያመጣብን ጠንቅ ይሄ የውስጣችን ሰላም፣ ክርስቶስ የሰጠን ሰላም የተነጠቀው በዚህ ራስን አወዳደር፣ በዚህ የሶሻል ሚዲያና የሰዎችን ህይወት ኦቨር በማየታችን እጅግ በጣም የምንመኘውን ህይወት የኖሩትን ሰዎች አይተን ራሳችን ስለምናወዳደር ዓለምን ስለምናሰድ ነው። ለእኛውን ትልቁ ሰክሰስ ብዙ ላይክ ማግኘት ነው፣ ዝነኛ መሆን ነው፣ ፎሎወር ማግኘት ነው አይደለም። ብዙ ፎሎወር ያላቸውን ሰዎች በጣም እናደንቃቸዋለን። ብዙ ሰው የሚያውቃቸውን ሰዎች ሰክሰስፉል መሆን ስኬታማ መሆን የሚለውን ነገር የምናይበትን መንገድ መቀየር አለብን። እውነት እግዚአብሔር ያለው ሰው ነው። ቅድም እንዳልኳችሁ ሁሉ ሰው ያለው ስኬታማ ማለት መንግስተ ሰማያትን ለመውረስ ሊተማመንበት የሚችለውን ስጋው ደሙን የሚቀበል ሰው ነው። ሰክሰስፉል ማን ነው? ስኬታማ አካላችሁ እሱ ነው።
ምስክር ይሆንለታል። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ቃል ገብቶለታል። ለዚህ ሰው የሚቆርቡ ሰዎች፣ ሥጋው ደግሞ የሚቀበሉ ሰዎች በንስሐ ሕይወት በክርስትና አኗኗር ሕይወት ውስጥ የሚኖሩ ሰዎች ናቸው ሰክሰስፉል። በሁለቱም ዓለም ሰክሰስፉል ናቸው፣ በምድርም በሰማይም። በነገራችን በምድርም በሰማይ እና ከዛ አንጻር ማየት አለብን። ራሳችንን ማወዳደር ማቆም አለብን። እኛ የእግዚአብሔር ልጆች ነን፣ የንጉሥ ልጆች ነን። አምላክ የሞተልን ሰዎች ነን። በመለኮት ደም የተገዛ ሰው ዋጋ እጅግ በጣም 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 ከፍ ያልክ ሰው ናት። ራስን ከማንም ጋር ማወዳደር የለብን። ያን ያወቀ ሰው እውነተኛውን ሰላም ያገኛል። ስኬትን ከምድራዊ አስተሳሰብነት መነጠል አስፈላጊ። ያንን ያደረገ ሰው እግዚአብሔርን የያዘ ብቻ ነው ሰላም፣ እውነተኛ ሰላም የሚሰማው። ያንን ያገኘ ሰው እውነተኛውን ሰላም ያገኛል። ሌላኛውና በጣም ከባዱ ነገር፣ ወሳኙ ነገር ደግሞ ክራይሲስ ኦፍ ሚኒንግ ኦፍ ላይፍ ነው። የህይወት ትርጉም ተቃውሶብናል፣ ጠፍቶናል። ኔትወርክ እየተቆራረጠ ይሁን አይሁን ስላላወቅኩ ነው ኮሜንቱን ያበራሁት። የማብራት ፍላጎት ኖሮኝ አይደለም። ሰው በጣም እየቀነሰ ሲመጣ ምናልባት ኔትወርክ ከጠፋ ብዬ ነው። እንቀጥል፣ ችግር የለውም ያለው ሰው ይበቃል። አሁን አብዛኞቻችን ለምን እንደምንኖር አናውቅም። ዓላማ የጠፋበት ሰው በጣም ብዙ ነው። ማለት እግዚአብሔር ለምንድን ነው የፈጠረኝ? ምንድን ነው የምሰራው? ህልማችን ብለን የምናስበው ነገር፣ ይሄ የህይወቴ ፓዝ ነው ብለን የምናስበው ነገር ፉርሽ ሆናል። ለምሳሌ በትምህርት ይሳካልኛል ወይም ዶክተር ሆናል ኦር ሰምቲንግ የሆነ ፊልድ ይፈልጋል የነበረ ሰው በሆነ አጋጣሚ ፊልዱን የራሱን ሳያገኝ ሲቀር ፐርፐዝ ምንድን ነው ማለት ጀምራል። ዋትስ ዘ ፐርፐዝ ኦፍ ላይፍ? አሁን የምንኖረው ህይወት ትርጉም አለ። ለምንድን ነው የፈጠርከኝ? እንደዚህ ልታሰቃየኝ የፈጠርከኝ? እንደዚህ አይነት ህይወት እንድኖር ነው የፈጠርከኝ? ለምን? መጽሐፍ ቅዱስ ላይ እግዚአብሔር እንዲህ ይላል፣ እኔ በአንተ ህይወት ውስጥ ዓላማ አለኝ አለ። ማለት ላጠቅም አይፈጥርም፣ ምንም ላታረግ አትመጣም። ያንን ያልተረዳ በጣም ብዙ ሰው ስላለ ለምንድን ነው የምኖረው? እኔ ላልጠቅም ነገር ምን እሰራለሁ እዚህ ብሎ አስቦ ራሱን የሚያጠፍ ወጣት ሆኗል። የኛ ማህበረሰብ ደግሞ ምን ይላል? በጣም ምን አይነት ንግግር ልበራችሁ? በጣም የወረደ አይምሮ የጠበበ ሰው ስትኖር ማንንም ካልጠቀምክ ስትሞት ማንንም አትጎዳም ይላል። ከዛ ብሞት ማንም አይጎዳም፣ ቤተሰቦች ላሳርፍ፣ እንደው የሚጨናነቁት ሰዎች ላሳርፋቸው አይደል? እንደዚህ አይደል የሚሰማችሁ? የሚሰማን ሞት የሚሸተን ማለት ነገ ምንም ፕላን የለም፣ ምንም የምንኖርለት ምክንያት የለም፣ ከእንቅልፋችን የምንነሳበት ምክንያት የለም። ምናልባት የሆነ ስራ፣ ምናልባት የሆነ ትምህርት ሚኒንግለስ የሆነ ትርጉም የሌለው ለምን እንደምናደርገው ለምን ተነስተን በዚህ ልክ እንደምንለፋለት እንኳን የማናውቀው ህይወት በየቀኑ ግን እየደጋገሙ ነው የምንቀጥለው እና ሲደጋገም በቃ ተመሳሳይ ነው አብዛኞቻችን ህይወት። ጠዋት እንነሳለን፣ ተመሳሳይ ቦታ እንሄዳለን፣ ሳችን እንመጣለን፣ እንተኛለን፣ ቲክቶካችን ላይ እንተኛለን፣ እንነሳለን። ተመሳሳይ ሩቲን የምንሄድበት የምናገኛቸው ሰዎች ተመሳሳይ። ምንድን ነው የምሰራው እዚህ? ለምንድን ነው የምኖረው? ቅድም እንዳልኳችሁ ስኬት የምንለካበት መንገድ ገንዘብ፣ የዓለም ዌልዝ ስለሆነ ባለጸጋ መሆን ስለሆነ ያንም ስላላገኘን ብቻ የህይወት ዓላማችን እየኖርን እንዳልሆነ ይሰማናል። በተለይ በአሁኑ ዘመን ነው። አሁን ጥሩ ሞቲቬሽን ላይ ያሉ ወጣቶች አለን። ለምሳሌ አሁን ቁጭ ብለን የሆነ ስራ እየሰራን አይደለ ፕላን እያደረግን ምናምን በቃ እኔ እናቴን ማኩራት አለብኝ ምናምን እንዳሰብከው ላይሄድ ይችላል። የሆነ ሳሌፎች ሊሆን ይችላል። ልትሰበር ትችላለህ። ምናልባት ዛሬ ነገ እናትና አባቶቻችን ለማኩራት ብለን ያስቀደምነው ስራችን ቤተሰቦቻችን ሊቀድሙን ይችላሉ። አያርግብን። በእርግጥ እግዚአብሔር ግን ሊቀድሙን ይችላሉ። ከቻልክ ለእናትህ ልትሰጣት የምትችለው ትልቁ ስጦታ እግዚአብሔር አቁርባት። እናትህ ንስሐ እንድትገባ አድርገህ ለአባትሽ እንደዛ አድርጊለት። ለእናትህ እውነተኛውን የሆነ ስጦታ መስጠት ከፈለጋችሁ፣ አባታችሁ እናታችሁን ማኩራት ከፈለጋችሁ፣ በጣም በእርግጠኝነት መናገር የምችለው ነገር ልንገራችሁ። ብዙ እናትና አባት ወጥተህ አትሰራም እንደሌላው ሰው ይለናል፣ ሳትማር ምን ስትል ይሆናል እና በዚህ ህይወት ያምናሉ። አሁን በጣም በእርግጠኝነት በዚህ ትውልድ ያለን ሰዎች እናትና አባቶቻችን የሚመክሩን ታውቃላችሁ።
መማር ትልቅ ወሳኝ ነገር እንደሆነ መስራት፣ ሀብታም መሆን፣ ልጄ በቃ እንደዚህ አይነት ደረጃ ላይ ደርሶ እንዲሉ እንፈልጋለን። በሰው ፊት እነሱን ማኩራት ማለት ሀብታም ሆነን በመኪና ይዞ መሸራሸር፣ ለጎረቤቶቻቸው ማሳየት፣ ልጆቻችን እዚህ ደረሱልን እንዲሉ ማድረግ ነው። እነዚህ እናትና አባቶቻችን ቢያርፉና በእግዚአብሔር አሁን በመንግስተ ሰማያት እንኳን ቢሆኑ እግዚአብሔር ፈቅዶላቸው ከዛ በኋላ አሁን የሚናገሯችሁን አሁን የሚመክሯችሁን እነሱን ማክራት ምን እንደሆነ የሚያውቁትን ነገር በሰማይ ሆነ የሚነግሯችሁ ይመስላችሁ? በፍጹም ልጄ ተሳስቻለሁ ነው የሚሉት። ተሳስቻለሁ፣ እዚህ ያለው ህይወት ሌላ ነው። እኔን ማኩራት እንፈልግ ከሆነ ንስሐ ገባ፣ ስጋው ደግሞ ተቀበል ልጄ። የሞቱ ሰዎች ይላል አንድ አባት፣ በሲኦል ያሉ ነፍሳት እጅግ በጣም የሚመኙት ነገር ነው ታውቃላችሁ? ከእግዚአብሔር የሚመኙት አንድ ነገር ነው። እሱም ከሲኦል መትረፍ አይደለም፣ ወደ ምድር ለትንሽ ደቂቃ እንዲመለሱ። አሁን በሲኦል ያሉ ሚሊየንስ ሊሆን ይችላል አላውቅም፣ ብዙ ነፍሳት በሲኦል ያሉ ነፍሳት የሚመኙት ትንሹ ነገር አሁን አንተ የተጋደምክባትን አልጋ፣ አሁን ይሄንን እያየበት ያለውን ጥንቷን ጊዜ ይፈልጓታል። ለምን ካልከኝ ንስሐ ሊገቡበት ሉቃስ ወንጌል ላይ ያለው የባለጸጋውና የአልዓዛርን ታሪክ ስታነበው አቅምሰኝ ካለው በኋላ ያ ባለጸጋው ሲቃጠል ምንድን ነው ያለው? በእኔና በአንተ መሀል ትልቅ ጉድጓድ አለ ያለው። ከዛስ እንግዲያውስ 5 ወንድሞች አሉኝ፣ ሄጄ ልንገራቸው ፍቀድልኝ ነው። እና የሚያውቁን ሰዎች እንኳን የሚፈልጉት ወደዚህ ምድር ለመምጣት እዛ ያለው ነገር እውነት ነው፣ ሞት እኔን ቀድሞ ነው እንዲሆንኩት እባካችሁ ንስሐ ገባሉ የሚሉ ታውቃላችሁ። ሊመክሩን የሚችሉት ነገር እና አሁን ልታኩራት የምትሯሯጠውን እናትህን አባትህን እግዚአብሔር ያድርገውና በሞት ቢነጠቁ ከሄዱ በኋላ ሊመክሩን የሚችሉ ምክር አሁን እየመከሩን ያለውን አይደለም። አብዛኛው ሰው ስላልገባው ነው እንደዛ የሚል ብዙ ሰው። ለዛ ነው እውነት እንደሆነ ካየ በኋላ ከሞት በኋላ ያለውን የእግዚአብሔርን ፍርድ ካዩ በኋላ ቢችሉ ተመልሰው መጥተው ይቅርታ፣ አሁን ገንዘብ የምታሳደውንም ትምህርቱ ሁሉን ነገር ተው፣ ልጅ የእግዚአብሔር ልጁ ነው የሚለው። አይኑ በጣም ከባድ እውነት እንደሆነ ግን ማወቅ አለባችሁ። እውነተኛው እውነት ይሄ ነው። በዛ ልክ ማሰብ አለብን፣ በዚህ ልክ እና የህይወት ትርጉም እናትና አባትን አለማኩራት ምናምን አይደለም። እግዚአብሔር ለምን እንደፈጠረ ያውቃል። ለምን እንደፈጠረ ታውቃል። ስሙን አወድሰ ቀድሰ ከዛ ክብሩን መንግስቱን እንድትወርስ አለቀ። በምድር የጽድቅ ህይወትን ኖረ በሰማይ እንድትቀጥለው ሌላ ምንም አይደለም። ለሰዎች እንድትተርፍ መንፈሳዊ እንድትሆን። ምናልባት እኮ የንስሐ ጊዜያችን ያለቀው እኮ ቆይቶ ይሆናል። እግዚአብሔር ስለ ብዙ ነገር ብሎ ምሮን ነው፣ ታግሶን ነው። አላውቅም። ከዚህ ሁሉ መሀል ምናልባት የመጨረሻ ቀናችን ሊሆን ይችላል ዛሬ። ድንገት አይናችንን ጨፍነን ስንገልጥ የእግዚአብሔር የፍርድ ዙፋን ፊት ስንቆምና ምን እንዳደረግን ስንጠየቅ ምን ብለን ነው እግዚአብሔር ፊት ምንመልሰው? ምን ብለን ነው ምንመልሰው? የዛሬ 2 ሳምንት የዛሬ ወር እያለ የምናቅደው ንስሐ የምናደርገው መቼ ነው? የህይወት ትርጉማችሁን ማግኘት የምትፈልጉ ከሆነ ለምን እንደተፈጠራችሁ እንዲገባችሁ ከፈለጋችሁ ንስሐ ግቡ። መጀመሪያ ከእግዚአብሔር ጋር እንታረቅ። ከዛ ንስሐ ገብተን ስጋው ደግሞ እንቀበል። ያኔ ከስጋው ደግሞ በኋላ ያለው አይንህ፣ ጆሮ፣ አፍንጫ፣ ሰውነት ነገሮችን የምታይበት መንገድ ሲቀየር ይገባችኋል። ለምን እንደተፈጠራችሁ ይገባችኋል። ሰላም ምን እንደሆነ እንዲገባችሁ። አልሰለቻችሁም? የሆነ መቅመስ አትፈልጉም? እውነቴን ነው ብላችሁ አንፈልግም መቅመስ። አንዴ እስኪ ሰላም ነው እንደው አንዴ እንደው በምድር እስኪ ባለንበት ጊዜ አንዴ ሰላም ነው። እሺ ተውት። ስንት ነገር ሞክረናል፣ ስንት ነገር አይተናል፣ በጣም ብዙ ነገር ሞክረናል። ይጥማል የተባለውን ምግብ በልተናል፣ ጥሩ የሚባለውን ልብስ ለብሰናል፣ ጥሩ የሚባሉ ስልኮችን ገዝተናል፣ ብዙ ነገር ሞክረናል። ለቤታችን፣ ለህይወታችን፣ ለዓለም ህይወታችን የሚያስፈልጉን ነገሮች ሁሉ አድርገናል። እስኪ አሁን ክርስቶስን ሞክሩት። ብትቀምሱት ደስ የሚላችሁ ብዙ አይነት ምግብ አለ። እስኪ ስጋው ደግሞ ቅመሱ። አይን ሲበራ አይንሽ ሲበራልሽ፣ አይናችን ሲበራ እንዲህ ነበር እንዲህ ስኖር የነበረው ትላላችሁ። ይህን ነበሩ የሳጣ የነበሩ እመኑኝ። እውነት ተመልሳችሁ መታችሁ ነው ይንቀሱ። እኛ ሰላም ካልተሰማችሁ ክርስቶስ በራሱ
አንደበት ቃል ገብቶናል። ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እውነትም ሰጥቶናል። በየቀኑ በቤተክርስቲያን ዛሬ ተሳልመህ ዝም ብለህ የጥፋተኝነት ስሜት እንዳይሰማን ብለን ተሳልመን ያለፍናቸው ቤተክርስቲያን ውስጥ ቅዳሴ ትንሽ ከጊዜው ቆይተን ውጭ ላይ ምናምን የጥፋተኝነት ስሜት እንዳይሰማን ነው። ምንም አይደለም። በነገራችን ላይ በቃ ቤተክርስቲያን ሄጄ መጣሁ ለማለት እሑድ ሄደን ምናምን እንዴተሳልመን ምናምን መጣን። ጥሩ ስሜት ተሰምቶን የመጣ ነው። ያኔ የተውከው ቅዳሴ በዛ ሁሉ በየቀኑ እየተቀደሰ የጌታችን ስጋና ደም ይፈተታል። ስጋው ይቆረሳል፣ ደሙ ይፈሳል። በየቀኑ ላንተ ብሎ ይመለሳል። ሲመለስ አይታችሁ የሚቀበላቱ ክርስቶስ በየቀኑ ስለኛ አማናዊ የሆነ ስጋውን ቆርሶ ይሰጠናል። በየቀኑ ይሰቀላል ክርስቶስ ላንተ ብሎ ብንመለስ ቢመለሱ ብሎ እኮ እና እስኪ አንዴ ሞክሩት። አንዴ በቃ ምን ሆኖ የሚከብደው? ሰው እንዴት ዳን ተብሎ ይለመናል? ዳን ተብሎ ይለመናል። ሰው ለአንተ ነው። ብትበላው ብትጠጣው ያድናሃል። ከስጋዊ በሽታ ያድናሃል። ሰላም ይሰጣሃል። ከሰው ሁሉ ጋር ተስማምተህ እንድትኖር ያደርጋል። ከእግዚአብሔር ጋር ሰላም ትሆናለህ። ዳን ዳኝ ተብሎ እንዴት ሰው ይለመናል? እንዴት ሰው ለራሱ ይለመናል? እውነተኛ ሰላም ማግኘት ከፈለግ ይህንን ብላ ይህንን ጠጣ ተባልክ። ራስን ሲያም ፓራስታሞል ትውጥ የለ እንዲ ሙጥ የለ እንዲ እስከ ወደ መቀል ይከብዳል። እስከ መቼ ነው እንደዚህ የምንሆነው? ተውት። እንደዚህ ሆናችሁ መኖር ትፈልጋላችሁ? እንደዚህ መኖር ትፈልጋለን? ይሄ ነው መጨረሻው የሁሉ ነገር እና አንዴ ከማሽት ከዛ በኋላ ምንም ነገር ካልተቀየረ ትተውታላችሁ። ምንም ነገር ካልተቀየረ እኔን መታችሁ ቀሱኝ ይል እንደዛ ብለህ ነበር ስጋው ደግሞ ከተቀበልኩ በኋላ ምን ነገር አልተቀየረም ብላችሁ ቀሱ። ራሱ ክርስቶስ ቃል ስለገባል በማይታበይ ቃል እሱ ደግሞ ስለማይዋሽ ማለት ነው። እውነተኛውን ሰላም እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይነት ሰላም አለ። በነገሮች ሁሉ እስኪ እርግጥ ስትሉ ራሳችሁ ሳሉት እውነት ነገሮች ሁሉ ትርምስምስ ብለው ልክ እንደ እግዚአብሔር ይቅርታ ልክ እንደ ኢዮብ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር ስም የተመሰገነ ይሁን ስትሉ አስቡት። ኢዮብን ስትሆኑ ስትታገሱ ደስተኛ ስትሆኑ አትፈልጉትም? ያንን ህይወት የሆነ የቅርብ ሰው ሞቶባችሁ ንብረታችሁን አጣችሁ መኪናችሁ ሁሉ ነገር ትንባጡ ብሎ እናንተ ግን ደስተኛ ስትሆኑ ሳሉት ያን እውነተኛ ሰላም እና እውነተኛውን የህይወት ሚኒንግ ማግኘት የምትፈልግ ከሆነ ለምን እንደተፈጠርክ እንዲገባ ስጋው ደግሞ ተቀበል። ሁላችንም ለዛ ክብር ያብቃ። እውነት አይኑ በጣም ከባድ እንደሆነ ጭንቅላታችሁ ላይ ገና ስታስቡት በጣም ብዙ ምክንያት ይደረደራል። ለመሰላችሁ ሴጣን ያንገበግባል። ስብሰባ ነው የሚቀመጡ። አሁን ይህንን ትምህርት የምትሰሙ ሰዎች ምናልባት አንድ ሁለት ሰው እውነት ነው ንስሐ መግባት አለብኝ ስጋው ደግሞ መቀበል አለብኝ የሚል ስሜት ይሰማቸዋል። ልክ ይሄ ቲክቶክ ላይቭ ሲያልቅ ምናምን ይጠብቃቸዋል ቁጭ ብሎ ሴጣን በምን ያህል ፍጥነት እንዴት ዲስትራክት እንደሚያደርገን ቁጭ ብላችሁ እውነት ዝም ብላችሁ ኮንሸስ ሆናችሁ ይት ለምንድን ነው ሴጣን በዚህ ልክ እንደሚሆነው ካላችሁ ስለሚያድን ነው። አሁን እየተሰማ ያለ ስሜት አሁን ለመዳን የሆነ ትንሽ ንስሐ ልግባ እውነቱን ነው እኮ ምናምን ያለን ስሜት አሬ ሰው ሊያመልጠን ነው የተባለው ነገር ተዘገር ሊያመልጠን ነው ያሲያስነውን ያንን ሱሱን ሊተውብን ነው። ከሲኦል አንድ ሰው ልናጣ ነው። የሆነ ሰው ከመቃጠል ሊተርፍ ነው። የእግዚአብሔር ሊሆን ነው። አጋንንት በዚህ ልክ ይታትራሉ። አንተን ሲኦል ለመክተት አንቺ ሲኦል እኛን ለማሰቃየት። ክርስቶስ ግን በቆመበት ቦታ ቆሞ የልባችንን በር እያንኳኳ እጁ ቆስሎ አስቡት እስኪ። ምክንያት እንሰጠዋለን። የመድኃኒዓለም ስዕል ታውቁታላችሁ። ዛሬ እንደው መድኃኒዓለም እንኳን አደረሳችሁ። በር የሚያንኳኳውን ስዕል ታውቁታላችሁ። የልባችንን በር የሚያንኳኳ መሀሌ ላይ በሩን ክፈችልኝ ሲላት ምንድን ነው ያለችው ሙሽሪቷ? ጫማዬን እግሬን ታጥቤያለሁ እንዴት ተሳድፈዋለሁ፣ ቀሚሴን አውልቄያለሁ እንዴት እለብሰዋለሁ አለች። መጥቼ እንዳልከፍትልህ ልብሴን አውልቄያለሁ በቃ እንዴት እወጣለሁ እና እግሬን ታጥቤያለሁ መጥቼ ስመጣ አሳድፈዋለሁ። ምክንያቷ ለውዷ ቆሞ ለሚያንኳኳው ውዷ ሙሽራዋ ያለ መክፈት ምክንያቷ ምን ነበር ታውቃላችሁ? እቆልቆሽ ይችላል እና አንዴ ንስሐ ከገባው በኋላ ስጋው ደግሞ ከገባው በኋላ ብቆሽስስ በወድቅስ ባረክሶስ ምናምን የሚል የሆነ የትሁት አጉልትትና ይዞን ከእግዚአብሔር ርቃል። ቆሙ ቀርቷል። እግዚአብሔር በየቀኑ ያንኳኳ የልባችን በር። አሁን ይህንን ቃል ስትሰማ የልብህን በር ያንኳኳ እና እግዚአብሔር አያሳዝነንም ወይ ነው? ለሆነ ሰው እንኳን እኮ ለበደለ ሰው እንኳን ይታዘናል።
በጣም እኮ ተለማመጠ ነው እውነት። አስቡት አሁን አንዳንዴ ልክ ይሄ አሁን የሆነ ልጁን የበደለ ወይ ሚስቱን የበደለ ሰው በቃ ወይ ሰካራም ሆነውን አናርጋችሁ ሳሉት። አሁን አንዳንድ ጊዜ ፊልም ላይ ታችሁ ጠቁም አባት እንዲበድሎ ምን ብሎ ልጁን ትምህርት ቤት እየጠበቀ ከእሷ ጋር ለመስማማት ይሞክራል። ሚስቱን ይቅርታ ለመጠየቅ ይሞክራል። ይለማመጣል። አጥፍቶ ነው ግን እሱ እግዚአብሔር ምን አድርጎ ነው እንደዚህ የሚሆነው? በር ላይ ቆሞ ምን አድርጎ ነው እንደዚህ የምናደርገው? ምን በድሎ ነው? እሱስ በዚህ ልክ የሚለማመጠን ለምንድን ነው? ምን አይነት ፍቅር ነው የእውነት? ለምን የራሳቸው ጉዳይ ማለት እኮ ይችል ነበር። የራስ ጉዳይ ማለት ይችላል። ማን የሚጎዳ መሰለ? አባትህ ቢሆን እንደዛ ነው የሚልህ። ማንም በምድር እንደዚህ የለማመጠን። በነገራችን ላይ ምን አገባኝ የህይወት ኑሮ ሲጠብስ አሁን ከቤት ካልወጣ ብለህ ስትፈነዳ አባትህ ምድር ውጣና ይኸው ነው የሚል። ውጣና ይኸው ሲጠብስ ትመለስ። እግዚአብሔር እኮ እንደዛ ላለ ነው። እስካሁን ቆሟል ባለበት። እሱን ትተነው በሄድንበት ቦታ ቆሟል እግዚአብሔር። ይህን አባት ነው እያሳዘንን ያለ ነው። ይህን አባት ነው ካልሞተን ራሳችን ጋር አጠፋን ምናምን መኪና ልብስ ምናምን እያለን የምናማረውና የምናሳዝነው ይህን እግዚአብሔር ይህንን አባታችን ደም ያፈሰሰልን እርቃኑን የተሰቀልልን ምንም አድርገህለት አይደል? ምንም አድርገሽለት ምንም አድርጌለት አይደል? በዚህ ልክ የሚወደንን እግዚአብሔር ነው ያስቀየም ነው እና ይበቃናል። እውነተኛውን ሰላም ማግኘት የምትፈልጉ ከሆነ ከዚህ በኋላ በጣም ብዙ ርዕሶች ነበሩ፣ ግን እግዚአብሔርና እግዚአብሔር ጋር ነው ያለው። እኔ መጨረሻ መልእክቴ አትሸወዱ። ይሄ እንደዚህ አይቀጥልም። አሁን ጥሩ ሁኔታ ላይ ያላችሁ እንዳላችሁ የሚሰማችሁ ሰዎች፣ ገንዘብ እንዳላችሁ፣ ጥሩ ሰክሰስፉል እንደሆናችሁ እግዚአብሔር ባርኮልኝ ነው ምናምን ብለህ የዘፈን ኃጢአት እየሰራ የምኖር ሰዎች እንደዚህ አይቀጥልም። ይነጥቃል። አሳይቶ ይነሳሃል። ሴጣን አሳይቶ ይነሳሻል። እዚህ ውስጥ የሌላችሁ ተስፋ የቆረጣችሁ ወጣቶች ደግሞ እነሱም እንደዚህ አይቀጥልም፣ እናንተም እንደዚህ አትቀጥሉ። እንዳትሸወዱ። ትልቁና አጭሩ ሾርትከት እግዚአብሔርን ማግኘት ነው። ያን የምትመኙትን ዓለም የምትመኙትን ነገር ሁሉ ማግኘት ፈልጋላችሁ። እሱ እንደውም በጣም ብዙ ሀስል አለው። እውነት እግዚአብሔርን ማግኘት ቀላል፣ ምክንያቱም አጠገብህ ነው። እሱ ከአንተ በላይ አንተን የሚቀርብህ እግዚአብሔር አጠገብህ። ስለዚህ ያዘው እግዚአብሔርን ስትይዝ ያን ሁሉ ዓለምን ሁሉ በእጅ ይሰጣል። ከዛ ልንገራችሁ፣ መኪና ነው የምትፈልገው፣ ገንዘብ ምናምን፣ ሰክሰሱ መሆን፣ ቤተሰብን ማኩራት፣ ሾርትከት ልንገር፣ እግዚአብሔርን ያዘው የዓለም ሁሉ ፈጣሪ። ከዛ እሱን ከያዝክ በኋላ በልቤ ያስካለ ስጠኝ ብር እውነቱን ልንገር አትለው። የእግዚአብሔርን ጣዕም ከቀመስክ በኋላ ያ ነገር ምን ያህል ከንቱ እንደሆነ ይገባል። ምን ይህን ከንቱ እንደሆነ ለምን አባቶች እናቶች ዓለምን እንደናቁ ይገባናል። እግዚአብሔርን የያዘ እግዚአብሔርን የቀመሰ ሰው ሌላ ነገር አያምረውም። እዚህ ምድር ላይ ትልቁ ጣፋጭ ነገር እግዚአብሔር የሚጥመው እውነተኛ ሰላም፣ ፍጹም የሆነ ሰላም፣ ዓለም ግልብጥብጥ ብትል የማይቀየረው እውነተኛው ማንም የማይነጥቀን ሰላማችን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ። እንግዲህ በመካከላችሁ ነው ያስተማረን የመከረን ልዑል እግዚአብሔር የተመሰገነ ይሁን። ከዚህ በላይ መግፋት ተገቢ ነው ብዬ አላስብም። ጥሩ ትምህርት እንዳገኛችሁ ተስፋ አደርጋለሁ። ምናልባት አንዳንድ እንግዶች ካሉን የሚዘምሩ ወንድነቶቻችን ካሉ አላውቅም፣ እሱን ላጣራና ወይ ዘምረን እንለያያለን። እኔ መጀመሪያ ስለሆነ ምንም አውቀው ነገር የለም። አሚን አሚን። አብሮ ያሰማን፣ አብሮ ካሉት ያሰማን። አሚን። እግዚአብሔር ቢወድና ቢፈቅድ እንግዲህ ከዚህ በኋላም ለመማማር እንሞክራለን። እንዳልኳችሁ ወቅታዊውን ጉዳይ ረስቼው አይደለም። ለእሱ እንኳን መፍትሄው ምንድን ነው ካላችሁኝ የእኛን ንስሐ መግባት ስጋው መቀበል፣ አጠገባችሁ ያለው ኢንቫይሮንመንት እንዲቀየር። እኔ እንዳልኳችሁ ነው። እግዚአብሔር ሰላም የሆነችን ቤተክርስቲያን የማትፈተን ቤተክርስቲያን ቃል አልገባለም። አንድ ማወቅ ያለባችሁ ነገር በዚሁ ልንገራችሁ። ጦርነት ውስጥ ያለችው የምትታገሏ ቤተክርስቲያን አለች፣ አሸናፊ ቤተክርስቲያን አለች። አሸናፊ ቤተክርስቲያን በሰማይ ያለችው የክርስቲያኖች ህብረት። እኛ ጋር ያለችው ቤተክርስቲያን ገና ጦርነት ላይ ያለች ቤተክርስቲያን፣ መቼም ልታሸንፋችሁ። ቤተክርስቲያን የምታሸንፈው ክርስቶስ ሲመጣ ልዕልናዋ ከፍ የሚለው
ስለዚህ እንዳትረበሹ። እውነቴን ነው የምላችሁ። የምር ካሳዘኗችሁ እነዚህ ሰማዕታት የምር ካዘን ልባችን ከተነካ ለቤተክርስቲያን የምር ፍትህ የምትፈልጉ ከሆነ ንስሐ ነው። ምናልባት እግዚአብሔር ያንተን ንስሐ መግባት እየጠበቀ ይሆናል እንደዚህ ነገሮችን ለማቆም። እኛ እኮ አፍ የለንም እኮ ፍትህ ምናምን አለማለት እኮ አፍ የለንም። ማርያም እስኪ ሰውን መጀመሪያ ለእግዚአብሔር ሰውን ያ አድርጎ ያለን ነገር እናድርግ። የሚገባናል እኮ እንደዚህ ነው። እንደው ከነዛ መስኪኖች እኛ ይገባናል። ማርያም አሁን እንዲህ ቁጭ ብለን ስክሮል ምናምን ያደረገን ሰዎች አሁን በምን አይነት ጭንቁስ ሊሆኑ እንደሚችሉ አስቡ። እንግዲህ እግዚአብሔር ይርዳቸው። እኛ ነበር የሚገባ ምንም ስላላመጣብህ። የሆነ ጊዜ ኮሮና ሲመጣ ሲባሉ እኮ እንዴት የንስሐ አባት ጋር እንደተሰልፈን እኮ እናውቀዋለን። እንዴት ሯጭ እንደሆነ እናውቀዋለን። ትንሽ ነገር ቢፈጠር ትንሽ ኮሽታ እዚህ አዲስ አበባ ውስጥ አሁን ያለንበት ከተማ ውስጥ ትንሽ ኮሽታ ሞት ትንሽ ቢበዛ ተንገብግበን ንስሐ አባታችን ጋር ሄዳለን። እሳት እንፈራለን። ቀበጥን ግን አሁን ምንም ስለሌለ ማለት እና እስኪ እንቅረብና እንሞክረው። ፍትህ ምናምን መዋቅራዊ ምናምን የሆነ ነገር ምናምን ከምንሞክር ወደ እግዚአብሔር ቀርበን ምህላ አቅርበን አይሻልም? ቀርበን ይሻል። ክርስቶስን ለመጠየቅ እንኳን በድፍረት እግዚአብሔር የት ነህ ለማለት አንተ የት ነህ ስትባል መገኘት አለብህ። ያን ማድረግ አለብን። ወንድማችን ሐኑስ ገብቷል። ወንድማችን ይዘምርልንና ሰላም መምህር ቃሎት ያሰማልን ብያለሁ። በእውነትም የሚገርም ትምህርት ነበር። ቃሎት ያሰማል። መቀጠል እንችላለን ወንድሜ። አሜን ወንድሜ። ዳኒ በዘመረ ወንድሜ ካኒ ነው ኔትወርኩ ወይስ ዝም ብሎ ነው? ይሰማል መምህር ዳኒ ይሰማል? ይሰማኛል። ሐኑስ ይሰማል? እኔ ማውራ ይሰማል። ዘመረ ወዳጅ ቅድሚያ ላንተልስ። እሺ አይ ቲንክ አሁን ተመልሷል። ተቆርጦ ነበር መሰለኝ። ይሰማል አይደል? ይሰማል ወንድማችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
ዋስትና መከታ እግዚአብሔር ካልሆነ ተስፋ የሚሆን ሕይወት የሚሰጠኝ እግዚአብሔር ብቻ ነው የሚያስተማመኝ። እግዚአብሔር ብቻ ነው የሚያስተማመኝ። እኔ ንጉሥ ነበርኩ በክብር ያጌጥኩኝ ሁሉም በምድር ላይ በጥበብ ፈጸምኩኝ። የዚህ ዓለም ደስታ ምንም አላዋጣኝ፣ በመጨረሻው ግን በሞት ተወሰድኩኝ። በመጨረሻው ግን በሞት ተወሰድኩኝ። ከንቱ ነኝ ከንቱ ነኝ ዋስትና መከታ እግዚአብሔር ካልሆነኝ ተስፋ የሚሆነኝ ሕይወት የሚሰጠኝ እግዚአብሔር ብቻ ነው የሚያስተማመኝ። እግዚአብሔር ብቻ ነው የሚያስተማመኝ። ከጣይቱ በታች አዲስ ነገር የለም። ሰዎች ይደክማሉ እስከ ዘለዓለም። ጥበብና እውቀት የኔ ነበረ፣ ሁሉም ከንቱ ሆኖ በመቃብር ቀረ። ሁሉም ከንቱ ሆኖ በመቃብር ቀረ። ከንቱ ነኝ ከንቱ ነኝ ዋስትና መከታ እግዚአብሔር ካልሆነኝ ተስፋ የሚሆነኝ ሕይወት የሚሰጠኝ እግዚአብሔር ብቻ ነው የሚያስተማመኝ። እግዚአብሔር ብቻ ነው የሚያስተማመኝ። ከኔ አስቀድመው የከበሩ ሁሉ አፈር ተጭኗቸው በመቃብር አሉ። እብደትና እውቀት ሁሉን አወቅኳቸው። ምንም ቋሚ የለም ሁሉም ከንቱ ናቸው። ምንም ቋሚ የለም ሁሉም ከንቱ ናቸው። ከንቱ ነኝ ከንቱ ነኝ ዋስትና መከታ እግዚአብሔር ካልሆነኝ ተስፋ የሚሆነኝ ሕይወት የሚሰጠኝ እግዚአብሔር ብቻ ነው የሚያስተማመኝ። እግዚአብሔር ብቻ ነው የሚያስተማመኝ። ልቤን ጣልኩበት ተስፋ ያደረግኩ አልጨበጥ ብሎኛል በጭንቀት